ሰላም ጤና ይስጥልኝ እንዴት ናችሁ ዲያገሬ ልጆች እንግዲህ ዛሬ ደግሞ ይዤ መጣሁት ዳንኤል ነው ዳንኤል ከሰሞኑ በሸገር ኢንፎ ቀርቦ እንግዲህ ያው በአራት ማዕዘን ሲያለቅስ እንደነበረ ሁላችሁም ያያችሁት ይመስለኛል ዳንኤል ከኖርዌይ ከተንደላቀቀ ኖሮ መኪና እንደ ሸሚዝ ሲቀያየር ከነበረበት ስልክና መኪና እንደ ሸሚዝ ሲቀያየር ከነበረበት ከኖርዌይ ኑሮ ድንገት ወደ ኢትዮጵያ መጥቶ ጎዳና ላይ ነው የወደቀው ሲያለቅስ እንግዲህ የሚበላ ሰው እንኳን አይቼ ሲበላ ብጽናና ማለት እኔ በበላ ርቦኝ አይደለም ያለው ርቦኝ የሚበላ ሰው እንኳን አይቼ ብጽናና እንግዲህ በአራት አይኑ ሲያለቅስ በአራት ማዕዘን ሲያለቅስ አይቼው እኔ በጠዋት አትክልት እያስተካከልኩ ያለ እሱን ከፍቼ እያዳመጥኩ ያለ በቃ ለቅሶ በጣም ጭንቅላቴን ስላለው ጭንቀት ውስጥ ስለከተተኝ ተውኩት በሶስተኛው ቀን ደግሞ እዚሁ ሸገር ኢንፎ ላይ ልብስ ለብሶ ደና ሆኖ ያው ወደፊት ሊደረጉ የሚችሉ ነገሮች እየታሰቡ እንዳሉና ነገሮች አሁን እንደተለወጡ ፕሮሰስ ላይ እንዳለ ወደ ማንነቱ እንደሚመለስ ሰዎችም የሚያስፈልገውን እርዳታ ሊያረጉለት እንደሚችሉ ፍቄ ኖርዌይ ያው እያሰባሰበ እንደነበረ ሲተወራ ማለት ነው ከዛ ወዲያው በማግስቱ ምንድነው የመጣው እዚህ በምስሉ ላይ የምታዩት የድሮ የዳኒ ባለቤት ወይም እጮኛ ነኝ ያለች ሴት ከ2 አመት በፊት በኢዮሃ ሚዲያ ላይ ቀርባ እንግዲህ ከጎንደር እስከ ኖርዌይ በሚል ርዕስ ፕሮግራም ተሰርቶላት ነበርና አሁን የሷን ሙሉን ኢንተርቪውን ጨረስኩት እንደውም ጋዜጠኛው አላት ምን ተሰማሽ ሲላት በጣም ነው ያዘንኩት እና ቪዲዮውን ጨርሰሽ አየሽው ሲላት አይ እኔ የተቆራረጠ ቪዲዮ ነው ያየሁት ጨርሼ አላየውም ቢሆንም ግን እንዴ በቃ እግዚአብሔር እንደዚህ ቅርብ ነው ቶሎ ይሰማል እንዴ ነው ያልኩት በጣም አልቅሽ ያለው በጣም ብዙ ነገር አድርጎኛል እኔን እንግዲህ ሂጂና አግብቼ አመጣሻለሁ ብሎ ከምሰራበት ደና ብዙ ስቃይቼ ከደረስኩበት መንገድ መልሶ ሲያመጣኝ 2 አመት ምንም ማለት አይደለም እዚህ መጥቼ 2 አመት ተቀምጬ እሱ አግብቶ የሚወስደኝ ከሆነ ደግሞ ፓስፖርቱን ስላየውም ነው ያመንኩት አለች አፉም ደግሞ በጣም ያሳምናል አለች ከዛ በቃ እሺ ብዬ ተስማምቼ መጣሁኝ አለች ከመጣው በኋላ ግን እኔ የራሴን መኪና እንኳን በራሴ ስም እንኳን የራሴን መኪና እንኳን ማግኘት አልቻልኩም ራሴ ገንዘቤን ከፍዬ የገዛውትን መኪና እንኳን ማግኘት አልቻልኩም አልፎ ተርፎ እንደውም እኔ በጣም እዚህ ስቃይ ውስጥ ባለውበት ሰዓት ገንዘብ ቢረዳኝ ብዬ እየደወልኩ አናግረው ነበር ግን አንዴ ከስራ ታድገት አንዴ ከእንትን ይያለ ነበር የሚለኝ አለች ማለት ከፕሮግራሙ 2 አመት ኢዮሃ ሚዲያ ላይ ቀርባ ኢዮሃ አነጋግሯቸው እሱም በስልክ አቅርቦት እሷን ደግሞ ያው በአካል መታ ነበር ኢዮሃ ላይ ለሱ ተደውሎለት እንግዲህ ያለው ምንድነው እኔ እንኳን ለሷ አይደለም ለሷ ለሌሎች ምረዳ ታቀኛለች ስሜን ባልጠቅስም እኔ ለሌሎች የምተርፍ ሰው ነኝ ለሷ ደግሞ እኔ አላንስም የሚያስፈልገውን ነገር ሁሉ አረግላታለሁ ምናምን ብሎ ነበር የተቋረጠው ያ ፕሮግራም የዛሬ 2 አመት ይህ ፕሮግራም በተሰራ እንግዲህ ብዙ ሳይቆይ ነው ማለት ነው እሱ ወደ ኢትዮጵያ የመጣው ምክንያቱም አሁን ኢትዮጵያ ከመጣ 1 አመት ከ5 ወሩ ነው 8 ወሩን ደግሞ ኢትዮጵያ ከገባ በኋላ እስር ቤት አሳልፈዋል ሆሎታ የሚባል ይሄንንም የሰማነው ከሸገር ኢንፎ 2ኛው ቃለ መጠይቅ ላይ ነው እንግዲህ አስቡት ይህ ሰውዬ 16 አመት ባስ ሹፌርነት ሰርቷል ከዛ በኋላ ደግሞ የራሱን ኑሮ እየኖረ በተንደላቀቀ ኑሮ መኪኖች እየቀያየረ እየኖረ እቺ ልጅ ጓደኛው ናት በደንብ ንብረትም ገንዘብም እንዳለው ታውቃለች ከሁሉ በላይ ደግሞ ፓስፖርት ስላለው እሱ አግብቶ ሊያመጣኝ ማለት ህጋዊ መሆኑን እኮ እሷ ታውቃለች ነገሮች እንዴት በአንዴ ተገልብጠው እዚህ ደረጃ ላይ እንደደረሰ ለሷም ህልም ነው ማለት አዘንኳለች እኔ እኮ ነግሬዋለሁ ተው ዳኒ ተው የኔም ባጥሩ አይደለም እንዳልኩትም ደግሞ አየውኝ እያለች ነው ጨርሰሽ አየሽ ወይ ስትባል አላየውትም ማለት በጣም ማዘንም አልፈለኩም ምክንያቱም ትናንትና በኔ ህይወት እንደዚህ ያደረገኝ ሰው ዛሬ ደግሞ እሱ ጎዳና ላይ ወድቆ
ማየትና የሱን ኢንተርቪው ብዙ ማሄድ አልፈለኩም እና ያው የተቆራረጡት ሲደርሱኝ እነሱን አይቼ ነው ምናምን ብላ መታ እዮሃ ሚዲያ ላይ ድጋሚ እንግዲህ ከ2 አመት በኋላ የነበረውን ነገር እዛም ኖርዌይ ከሱ ጋር በነበረችው እንደውም ይሄ ታሪክ ሰዎች የሸገር ኢንፎ ላይ እሱን ሲያዩ ይሄ ዳኒ የሚባለው ከዚህ በፊት መታ እዮሃ ሚዲያ ላይ የቀረበችው የሷ ታሪክ ነው ብለዋሉ ማለት ነው። ስለዚህ ወደሷም ስልክ እየተደወለላት ስለነበረ ይሄን ነገር ለማጥራት ነው ወደ እዮሃ ሚዲያ ድጋሚ እዮሃ ሚዲያ በእንግድነት የጋበዛትና ወደ እዮሃ ሚዲያ ላይ የመጣችው እና ከዛ በኋላ ግን ያው እርሷም በትክክል አወሱ እንደሆነ ለእንግዲህ እኛም ለምንመለከተው እንደውም እኔ አሁን ይሄ እዮሃ ሚዲያ ላይ ትናንትና በቀረበው ፕሮግራም አይቻየት ነው እንጂ የዛሬ 2 አመት የቀረበውን የሷን ፕሮግራም አላየሁትም ነበር። ሳዩ ግን በስማሜ ሰው ልጅ ግን በቃ ለዚች ነገ እንኑር ዛሬ እንግዲህ አሁን ይሄ ሰውዬ በ3 ቀን ውስጥ ነው ከኖርዌይ ኢትዮጵያ ገብቶ ኢትዮጵያ ከገባ በኋላ ብዙም እንግዲህ የተመቻቸኑ ነገር አልገጠመው እስር ቤት ነው የገባው። እስር ቤት ለ8 ወር ስለቆየ ከእስር ቤት ከወጣ በኋላ ደግሞ ማንንም አላገኘ ጎዳና እንደውም የሚያውቁትን ሰዎች ሽሽት ወደ ጎዳና ነው የወደቀው። አሁን እንግዲህ እዚህ ፕሮግራም ላይ ከወጣ በኋላ ድጋሚ አሁን ፍቄም ኖርዌይም ስላገኘው አሁን ቤት ይዞ ቤት ውስጥ ማደር ልብሱንም ቀይሮ ንጹህ ሆኖ ያለው እኮ ምንድነው እንደው ምግብ አይደለም ማለት የምፈልገው አረቄ አግኝቼ ጠጥቼ ገጠር ገብቼ ብሞት ነው ያለው። ይሄን ያህል ተስፋ መቁረጥ ደረጃ እንግዲህ ከተንደላቀቀ ኑሮ ወጥቶ ይሄን ያህል ለምን የሚስተካከል ነገር አይኖርም? እኔ በጣም አዝኛለሁ። ምክንያቱም ሰው ለካ ቋሚ አይደለም ንብረትም ቋሚ አይደለም። በቃ ባንዴ ስናጣው እንደዚህ ባላሰብነው ነገር ያያየነው ንብረታችንን የማንጠቀምበት ደረጃ የምንደርስበትም ሰዓት አለ ለካ። ስለዚህ ሁላችንም ባለን ነገር መመካት ሳይሆን እግዚአብሔርን በመፍራት ለሰዎች ያለንን ትኩረት በመስጠት የሰዎች ሀቅ ሳንፈልግ በራሳችን በላባችን በቀጥታ ሰዎችንስ ባንዋሽ። ሰው ቀልብ እኮ ጥሩ አይደለም። እኔ አሁን እንዳየው ከሁሉም ኢንተርቪው እንዳየውት የሰው ቀልብ ጥሩ አይደለም። የልጅቷ ቀልብ በጣም ጎድቶታል። አንዳንዴ ጥሩ አይደለም የእውነት አንዳንዴም ሳይሆን በመሰረቱ የሰው እንባ ጥሩ አይደለም። ልጅቷ አልቅሳበታለች። ባለቀሰችበት እንግዲህ በወራቶች ውስጥ መታ ሚዲያ ላይ በወጣች በወራቶች ውስጥ እሱ ተመልሶ መጥቶ እንደዚህ ሲሆን አስቡ። እሷ ወጣ ሚዲያ ላይ በወራቶች ውስጥ ነው እንግዲህ እሱ እኮ ወደ ኢትዮጵያ የተላከው። እስካሁን ሚዲያ ላይ የሚያልወጣው 8 ወር ታስሮ ስለነበረ ግን 8 ወር ታስሮ ስለነበረ ከዛ በኋላ ስልኩም ወደዚህ ምንድነው ስሙ ፖሊዛው የታሰረበት ቦታ ነው ያለው። ሲወጣ የት ነው የተቀበለው? ቀጥታ ጎዳና። ለምን ዘመድ ጋር መሄድ ስለምን አላስፈለገም? በጣም የሚገርም ነው። በሌላው ነገር ደግሞ እዚህ ጋር በምስሉ ላይ እንደምታዩት ወንደሰን አውራሪስ ኮሜዲያኑ ወንደሰን አውራሪስ ልቤን ብሎ እንግዲህ ባልታወቀ በድንገት ነው ሳይታመም ምን ሳይል በአንድ ቀን ልቤን እንዳለ ነው ያረፈው። ነፍሱን ይማር እግዚአብሔር፣ ለቤተሰቦቹ መጽናናት ይስጣቸው። እሱ ሞቶ 3 ቀንም ሳይሞላው በሰልስቱ ከቤት ተባረርኩኝ ብላ ሚስትየዋ ወጣች ማለት ነው። ከምኖርበት ቤት አባረሩኝ ከነ ልጄ ጎዳና ወጣው ብላ ወጣች ሰይፉ ላይ። ከዛ የሆነም ያልሆነም አወራች። እሷ የሚመስላትንም የማይመስላትንም የሆነውንም አወራች። በእርግጥ ልጅቷ ደግሞ ሕክምና ያስፈልጋታል። አርቲስት ቴዲም አብሯቸው ነበርና ያው ሕክምና ተደርጎላታል ልጅቷ ግን ከዛ በኋላ ግን ምንድነው የተፈጠረው? የወንደሰን ቤተሰቦች መጡ። እኛ ጋም ያለው እውነት ደግሞ ይሄ ነው ብለው መጡ እና በማን ነው መፍረድ የሚቻለው? አሁን እስቲ እናንተ አስቡት። አሁን በሚስትየዋ ነው መፍረድ? ሴትየዋው ሲናገሩ አሁን በፊት እሷን ቀድመን ሰምተን በሰዎቹ ላይ ፈርደን ነበር። ምን አይነት ጨካኝ እህት ናት ብለን፣ ምን አይነት አረመኔ ቤተሰብ ነው ብለን በሰዎቹ ላይ ፈርደን ነበር። አሁን ደግሞ እናትና አባት መጡ ሽማግሌዎች። የእነሱን ስንሰማ ደግሞ አሁን ማን ላይ ነው የምንፈርደው? በእርግጥ በቤተሰብ መሀል አንገባም፣ ግን ያው መጡ ሚዲያ ላይ መጡና እኛ ማን ነው ትክክል? እነሱ ናቸው የሚያውቁት ማን ትክክል እንደሆነ። እኛ ልናቅ አንችልም።
ማን ትክክል ማን ጥፋተኛ እንደሆነ ግን በመሃል ቤት ብትስማሙ እሷም ውጪ እንኳን ብትባል ከዛ ቤት መውጣት አልነበረባትም። ምክንያቱም ልጅ አለቻ። ልጅቷን ከቤተሰቦቹ ማራቅ የለባትም። የአንድ የልጃቸው ልጅ ናት አይደለ? የአንድ ልጃቸው ልጅ እስከሆነች ድረስ ልጅቷን ከቤተሰቦቿ ማራቅ የለባትም። መፍታት ካለባቸው መፍታት በሚችሉበት በሰላም በድርድር ነው መፍታት የነበረባቸው። አሁን እሷን መጣች፣ እነሱን እንደ ክፉ ተናገረች። እነሱ ደግሞ መጡ፣ እሷን እንደ ክፉ ተናገሩ። እኛ ከማን ወገን ነው የምንሆነው? እኛ ከማን ወገን ነው? የእውነት ከማን ወገን ነው የምንሆነው? እኔ በአንድ ልቤ ሴትዮዋን አመንኳት። መጀመሪያ ስታወራ ልጅቷን አምኛታለሁ። አሳዘነችኝ፣ ከምር ነው ያሳዘነችኝ። በሚቀጥለው ደግሞ ሴትዮዋ መተው ከአባትየው ጋር የተፈጠረውን ነገር ሲያወሩ ከሁለቱም ጋር ነው ስህተት ያለው። እንግዲህ አሁን ከሁለቱም ጋር ነው። እሳቸው እንደሚሉት አላለቀሰችኝም፣ ግሩፕ ለይታ ነው ወላ ስታለቅስ የነበረው አሉ። ያጋጥማል እንደዚህ አይነት ሰው በሚሞትበት ሰዓት ደግሞ እንደዚህ አይነት ነገር ያጋጥማል። የባል ቤተሰብም ቢሆኑ ትንሿን እንከን ነገር ነው እንደዚህ ልጄን አርጋ እንዲያርጋ አሁን ሴትዮዋ እንዳሉት እንግዲህ ባለቤታቸውን እንደጎዳችሁ ባለቤታቸውን እንዳልተንከባከበች እሳቸው አሜሪካን ሀገር ናቸው እና እንደዛ ብላለች አይደለ? እና እኛም በቤተሰብ መሀል አንገባም። ለነሱም ሰላሙን ያወርድላቸው። አመሰግናለሁ። ቻናሌን ሰብስክራይብ አድርጉልኝ። ተባረኩ።